ታቀኗ ለታዋርዷት ቢኮዝ እናንተን እንደዚህ አክብሮ ላግባሽ ምድሽ ወንድ ስለሌለ ወሽ ኳሻው አንድ ቁጥር ጻፉ ላስገባችሁ። ይህ ፋክት ኪዲ ቤታን ታማልኝ ነበረ። ውሸት ውሸት። በአሁኑ ሰዓት ኪዲ ስለ ቤታ አታወራ። ስለማውቃት እርግጠኛ ስለሆንኩ እችን ልጅ ለመስበር ዲፕረስድ ሆና ቢጨንቀኝ እርጉዝ ነሽ ወይ ብዬ ጠይቄያታለሁ። ስትረስድ ሆና አይቻት ስትረስድ ሆና አይቻት እርጉዝ አርግዘሻል ወይ ኢትዮጵያ ላስታይም ሄደሽ ጊዜ ኪዲ እርጉዝ ነሽ ወይ ችግር አለ? ምን ሆነሽ ነው ወፈርሽብኝ? ሳትወፍርብኝ እያዩት ብጣለችብኝ ችግር አለ? እርጉዝ ነሽ አልኳት። ስትረስ ይዟት እነዚህ ህይወት የሌላቸው ነገ የሌላቸው ሴቶች የሰውን ህይወት ማበላሸት አስፈርዝ ነቲንግ ለነሱ እንደመተንፈስ የሆነባቸው ሴቶች ስንት ሴቶች በእነሱ ምክንያት ቤት ውስጥ ቁጭ ብለው የሚያለቅሱ እንዳሉ እያወቅን ዝም ብለን የተቀመጥን ሴቶች የኪዲን ህይወት ለማበላሸት ቀን ከሌሊት ተጉ። ሰደቧት፣ ሊያዋርዷት፣ ሚስጥሯንም ለማውጣት ተጣረ። ስለ ሚስጥሯም ተወራ። እቺ ሚስጥር ይወጣብኝ ምናምን ያለችው ባለፈው ምንድን ያልሻት የሆነ ሱሪውን ቁርጭምጭሚቱ ጋር ያረገ ጥቁር አመጡ የቤታ ቦይፍሬንድ ብለው አይደለም እሱ። ከዛን ኪዲን አሳልፋ የሰጠችው ተባለና ምንድነው ወተሽ ያልሽው ዲቦራ? ምን ያህል ህይወቷን ታሪኳን ለማበላሸት እንደሄድሽ የዛን ቀን ቁጭ ብዬ ስሰማሽ ነበር በፌክ አካውንት ቁጭ ብዬ። ከዛን ህይወቴን አበላሹት ያልሽ ተናመጥሽ ደግሞ ህይወቴን አበላሹት፣ ህይወቴ ተበላሽ። ከዛ ሪከርደሮች ሲጣሏት ያንን ነው የሚያነሱት። እውነት ይሆን ውሸት ይሆን you don't know. just you guys created የሆነ false narrative። እሱን ይዛችሁ የሷን ስም ለማበላሸት ያልቧጠጣችሁት ግርግዳ የለም። ዛሬ ቅመሱት። ያላችሁ ይሄ ዛክ የሚባለው ልጅ ዱርዬ ምትሏት ከሆነ የዛክ ዱርዬ ሚስት ናት። አስቀያሚ የዛክ አስቀያሚ ሚስት ናት። ሌላስ ቁንጫ መታከል የዛክ ቁንጫ መታከል ሚስት ናት። ክፉ የዛክ ክፉ ሚስት። ምንም በሏት አፍተር የዛ ይሄ ኤቭሪቲንግ ካልሽ በኋላ የዛክ ሚስት ውርደቷን ውርደቷ አድርጎታል። ድካሟ ድካሙ ነው፣ ውበቷ ውበቱ ነው፣ የወደቀችበት ውርቀቷ ውርቀቱ ነው። ጎንበስ ብሎ የሚያነሳት ነው። yes ድካሟ ድካሙ። እናንተ ከሷ የምትበልጥ ቆንጆ ሴት ጋር ታየበላችሁ ያለ ኪዲ አትታዩ። እሱን ለዓለም ህዝብ ነው ያሳያችሁ። ለዓለም ኢትዮጵያውያን ሁሉ እንዲያቀለት መላው ቲክቶክ እንዲያቀለት ያ ከጠቅላይ ሚኒስትሩ እስከ ቡኖ በደሌ እዚህ ቲክቶክ ላይ አለ። ሁሉም ሰው እንዲያቀለት አሳይተናል። ከዚህ በኋላ እናንተ ደረጃ አይደለች። አንድ ሰው ህይወቱን አብሯት ሊገነባ አብሯት ህይወትን ቻሌንጅ ፋይት ለማድረግ ህይወቱን አብሯት ሊመራ
አብሯት ለማደግ አብሯት ለመስራት ፕሮፖዝ ተደረገች። በቃ ፕሮፖዝ ተደረገች። እናንተ በህይወት ዘመናችሁ ያልተደረገላችሁ ኪዲ በህይወቷ ፍቅር አለ። ኪዲ በህይወቷ ቀና ብሎ የሷ ነው የሚልላት ወንድ አለ። በአደባባይ ቀና ብሎ የኪዲ ነኝ የዘንባባ ዛፍ ስር ምንድነው ዘንባባ ላለው የቸኮሌት ዛፍ የቸኮሌት ዛፍ ስር ፍቅር የእንዳለ አድምቄን ዘፈን በእንባ እየተራጨው አብሬያት መስማት እፈልጋለሁ። ሳቋ ሳቂ፣ ደስታዋ ደስታዬ፣ ችግሯ ችግሬ እንዲሆን እፈልጋለሁ። ውርደቷን ብቻዋን አትጋፈጥም፣ አብሬያት እጋፈጣለሁ። በቃ ዛኪ ይወዳታል፣ ዛኪ ይወዳታል። ከዛም ትመጡና እኔ አካውንት ጋር ጀርመን ለመግባት ነው አላችሁ። ዛክ ከጀርመን ይልቅ ኢትዮጵያ ጥሩ ህይወት አለው። ጀርመን ያለ ደህና ኑሮ ያለው ወንድ ማን ነው? እስቲ አታስቁኝ። ጀርመን ያለ ደህና ኑሮ ያለው ወንድ ጀርመናውን ሀገር ነው። ጌታ መሳቅ አልፈልግም። ጃፕዬ ብቻ ነው። ምን በወጣው እኚህ ልጆች ገና by the way ያ ጀርመን ሰው የለም። በጭራሽ ፋኒ አዋሳችሁት። ወንድ እኮ መሆን አቅቶት እኮ ፋኒ እኮ ዞሮ ሳምሪን ወንድ ናት እኮ ያደርኮ ነው። ወንድ መሆን አቅቶት እንደ ወንድ ያረጋታል። ከሱ በላይ ወንድ ሆናበት እኮ ነው ሳምሪ። እሱ ነው ፋኒ ነው ወንድ። ሳምሪ ከሱ በላይ ወንድ ሆናበት ዞሮ ችማ ጎረሚሳ ናት አለ። ወንድ መሆን አቅቶት እኮ ልንገራቸው እንኳን ጀርመን ጭራሽ አረበች መርዝ አይባልም። ኤፋክት ነው ባለሽ ልንገርሽ፣ እንደ ወንድ ያረግሻል ካለ ወንድ የሚሆንበት ቦታ ላይ ስላልተገኘ አንቺ ወንድ ድርሻን ስለተጫወትሽ ነው። እኛም ተብለን ነበር እና ሚኪ ያላሉ ሚኪ ሚጮ ትኩስ ድንች ትኩስ ድንች በቃኝ ማረግ ለኪዲ እኮ ያለው እኮ በቀላል አማርኛ ዲቪ ነው የደረሳት ኪዲ። ኦነስትሊ ኪዲዬ ዲቪ ነው የደረሳት። በቃ በእውነት እንትን ነው ፎከስ እናድርግ ወዶች። እሺ ዲቪ እኮ ነው የደረሳት። ማን አለ
ኤኒዌይ ወዶች ኪዱ ዛክ ጀርመን ከሚኖር ኢትዮጵያ ቢኖር ሰክሰስፉል ይሆናሉ ሁለቱ። ፍቅር ህይወትን ያድሳል። ፍቅር ህይወትን ያሳምራል። ፍቅር ያለሽ ሴት ደስተኛ ነሽ። ፍቅር በህይወታችሁ ካለ፣ የሚወድሽ ሰው ካለ፣ ስትቸገሪ ምትደውይበት ሰው ካለ፣ ስትታመሚ ያስታመመኛል ብለሽ የምታስቢው ሰው ካለ፣ ለችግርሽ ጊዜ የሚደርስልሽ፣ ለደስታሽ ላይክ የለም ፍቅር በህይወትሽ እንዳለ እንዴት መሰለሽ የምታውቂው? ስትደሰች ማን ጋር የምትደውይው? አክሲደንት ቢደርስብሽ ማን ጋር የምትደውይው? ገብቶሻል? አሁን ትዳር ውስጥም ከሆንሽ ስትቸገሪ ባልሽ ጋር ማትደውይ ከሆነ፣ ስትደሰች ባልሽ ጋር ማትደውይ ከሆነ you are single ማ ሲንግል ነሽ። የወንድ መራቢያ አካል ያለው ግለሰብ ቤት ውስጥ ይንጎራደዳል። የምትወጂው ሰው በህይወትሽ ካለ፣ ፍቅር ካለ ህይወት ይሰምራል፣ ህይወት ይቃናል፣ መልክሽ ያምራል። መልክሽ ያምራል። መልክሽ ያምራል። ችግርን ብቻሽን አትጋፈጭ፣ ደስታሽን